ናችሁ ተማሪዎች ሰላም ይብዛላችሁ እያልኩኝ ዛሬ ደግሞ የ9ኛ ክፍል ጂኦግራፊ ፓርት 3 ዩኒት 1 ፓርት 3 ነው እንግዲህ እየላችሁ የቀረብኩኝ። ባለፈው በሁለት በሰራሁት ቪዲዮ ስለ ጂኦግራፊ ነው ያየነው። ዛሬ ደግሞ ስለ ማፕ ሪዲንግ ነው የምናየው እና በደንብ በአጭር ሁኔታ ነው ያዘጋጀውላችሁ። ይሄንን በአጭር ሁኔታ ያዘጋጀውላችሁ ይሄንን ሾርት ኖት እየተጠቀማችሁ ጂኦግራፊን በቀላሉ መንገድ መረዳት እንድትችሉ ተደርጎ የተሰራ ነው እና ዛሬ ስለ ኢንትሮዳክሽን ወይ ደግሞ ስለ ኮንሰፕት ኦፍ ማፕ ሪዲንግ የካርታ ንባብ ነው። ዛሬ ደግሞ የካርታ ንባብ ጽንሰ ሐሳብ መግቢያ ነው ዛሬ የምናየውና በደንብ ተከታተሉኝ። በጣም ቀላል ነው። እናንተ ደከባድ ነገር አትውሰዱ ወይ ደግሞ አካብዳችሁ አትመልከቱ። በቃ እዚች ላይ እንደተቀመጠችው በጣም ቀላል ናትና ተከታተሉኝ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ኮሜንት ደግሞ መጻፍ ይቻላል እና ተከታተሉኝ። እና ሚኒንግ ኦፍ ማፕ የካርታ ትርጉም ይላል ከዚህ ጋር እንደሚታዩት ሚኒንግ ኦፍ ማፕ ማለት የካርታ ትርጉምን ነው። አሁን እዚህ ጋር ማፕ ኢዝ ሲምፕሊፋይድ ግራፊካል ሪፕሬዘንቴሽን ኦፍ ዘ ኤርዝ ሰርፌስ ኦር አ ፓርት ኦፍ ኢት። እዚህ ጋር እንደሚታዩት ሲምፕሊፋይድ የሆነ ግራፊካል ሪፕሬዘንቴሽን ነው። ሲምፕሊፋይድ ማለት የተቃለለ ወይ ደግሞ በጣም ቀላል የሆነ የመሬት ካርታን በምን ላይ ማሳረፍ ነው ወይ ደግሞ የመሬትን ገጽታ በወረቀት ላይ እንደማሳረፍ በወረቀት ላይ ማሳረፍ ወይ ደግሞ የመሬትን ግማሽ አካል በወረቀት ላይ ማስፈር ይሄ ካርታ ይባላል። እዚህ ላይ መያዝ ያለባችሁ ሲምፕሊፋይድ ግራፊካል ሪፕሬዘንቴሽን ማለት ማስፈር ነው። ኦፍ ዘ ኤርዝ ሰርፌስ ኦር a part of it እና ይህ ምድርን ገጽ ወይ ደግሞ የምድር ከፊል ገጽ በወረቀት ላይ ማስፈር ይሄ እና drawn on a flat surface እና በጠፍጣፋ ቦታ ላይ ይህንን የመሬትን ፎቶ ወይ ደግሞ የመሬትን ካርታ ማስቀመጥ ነው እያለ ነውና ላይክ ፔፐር እንደ ፔፐር አይነት ላይ መሳል ዩዚንግ ሲምቦልስ እና እንደ ስፔሲፊክ ስኬል እዚህ ላይ ካርታ ሲሳል ያው ካርታ እዚህ ጋር ሲምፕሊፋይድ የተደረገና በቡጣሽ ወረቀት ላይ ወይ ደግሞ በደብተራችን ላይ የምንሳለው ሲኢል ሆኖ ግን ምልክቶች አሉበት። ለምሳሌ አረንጓዴ ቬጂቴብሎችን ለምሳሌ እጽዋቶችን የምንገልጽበት የውሃ ክፍልን የምንገልጽበት ሲምቦሎች አሉበት እና እነዛ ሲምቦልን የያዘ እንደውም ደግሞ ስኬል ያለው ስኬል ማለት የሬሾ ለምሳሌ በምን መጠን እንደቀነሰ ወይ ደግሞ አንድ ቦታ ከነበረው ከምድር ላይ ከሚታየው ስፋት በስንት አንሶ በወረቀት ላይ እንደሰፈረ ለምሳሌ 100 ሜትር በምድር ላይ የነበረው 10 ሴንቲሜትር በወረቀት ላይ የምናስፈረው ከሆነ ይሄ ማለት ነውና ስፔሲፊክ ስኬል ማለት a map represents the earth has seen vertically above እና ማፕ ማለት ደግሞ እንዲሁ ከላይ ወደ ታች እንደመመልከት አይነት ማለት ነው። እንደ ወፍ እይታ vertically above ቀጥታ ከላይ looking straight down ይላል እና ከላይ ወደ ታች ስናየው መሬት ጠፍጣፋ ሆና ትታያለች ማለት ነው። ጎባጣ ምናምን ከፍ ዝቅ ያለ የተራራ ወጣ ገባነት አይታይም። ለምሳሌ ፕሌን ላይ ሆናችሁ ምድርን እንደማየት ማለት ነው። ወይ ደግሞ በካርታ ላይ የተሳለውን ሲል ስታዩት ከላይ ወደ ታች ስለተነሳ እንትኑ አይታይም። ተራራው ዝቅታው ደልዳላው ምናምኑ አይታይም። ሜቢ እጽዋት ሊታዩ ይችላሉ። ለምሳሌ አረንጓዴ ካለ ይታያል፣ መሬቱ ደረቅ ከሆነ ይታያል። ግን
ያ አልቲቱድ አይታይም ማለት ነው። እና ስለዚህ ከአባቭ ስትሬት ነው የሚታየው፣ ቨርቲካሊ ነው የሚታየው፣ ሆሪዞንታሊ ሳይሆን ቨርቲካሊ ነው የሚታየው። እና ይሄ ማፕ ደግሞ ለምን ያገለግላል? ዩዝስ ኦፍ ማፕስ፣ የካርታ ጥቅሞች ደግሞ እዚህ ጋር እናያለን። አንደኛ ሎኬት ፕሌስ፣ ይሄ ቦታዎችን ይጠቁማል ወይ ደግሞ ያሳያል። ቦታዎችን ለማግኘት ካርታን እንጠቀማለን ማለት ነው። የካርታ ጥቅም ቦታዎችን ለማግኘት፣ ለምሳሌ ወታደሮች ካርታን በመጠቀም ጠላት በዚህ በኩል ይመጣል ብሎ ያንን ካርታ ተከትሎ ነው ጠላት ከዚህ እስከዚህ ሰፍሮ ይዟል ካሉ ያንን ካርታ ተጠቅሞ ነው በቃ ያንን ጠላትን ማግኘት የሚችሉ። ለምሳሌ ሱዳን ወደ ኢትዮጵያ ልትገባ የሚችልባቸውን መንገዶች በካርታ ላይ በማስፈር እዚህ ቁጭ ብለን የተለያየ ቦታ በአራቱም አቅጣጫ ቦታዎች ላይ ያሉትን፣ ለምሳሌ የውጫሌ ቦታ፣ የአድዋ ቦታ፣ የወልቃይት ምናምን እንደዛ የሚባሉትን ቦታዎች በካርታ ላይ ማየት ይቻላል ማለት ነው። በጣም they help identify the exact position of features on the earth surface። በጣም ኤግዛክት ፖዚሽን ናቸው። ለምሳሌ ኒኩሌር ተኳሾች እዚህ ላይ ቁጭ ብለው በጣም ትክክለኛ ቦታዋን አግኝቶ ነው አንድ ህንፃ ማፍረስ የሚችሉት ማለት ነው። ይሄን የሚጠቀሙት ካርታን ነው ማለት ነው። ስለዚህ ቦታን ለማሳየት፣ አንደኛ ቦታን ለማሳየት ያገለግላል። ሁለተኛ ደግሞ ካልኩሌት ዲስታንስ፣ አሁን ደግሞ ርቀቶችን ለማስላት ወይ ደግሞ ካልኩሌት ለማድረግ ካርታ አገልግሎት ይሰጣል ማለት ነው። ለምሳሌ by using the map scale፣ የማፕ ስኬልን በመጠቀም ወይ ደግሞ የማፕን መጠን በመጠቀም ማለት ነው one can determine the actual ground distance between two location። እና የካርታን ስኬል በመጠቀም የሁለት ነገሮች በመሃላቸው ያለውን የርቀት ልዩነትን ማወቅ ይቻላል። ለምሳሌ ከድሬዳዋና ከአዲስ አበባ መሃል ያለውን ርቀት ካርታን ተጠቅመን ያንን ዲስታንስ ማየት ይቻላል ማለት ነው። ያንን ዲስታንስ ማግኘት ይቻላል፣ ዲተርማይን ማድረግ ይቻላል፣ መወሰን ይቻላል ማለት ነው። አይደንቲፋይ ዳይሬክሽን፣ ቀጥታ ወይ ደግሞ ዳይሬክሽን አቅጣጫዎችን ለመለየት ካርታ ይረዳናል። ለምሳሌ ኖርዝ አሮ አለ፣ ኖርዝ ዳይሬክሽን አለ። ለምሳሌ ካርታ ሲሳል ወደ ወረቀቱ ጠርዝ ወደ ላይ ወደ ሳብጀክቱ ፔፐሩን ወደ ላይ ሲታዩት ወደ ሁሉ ጊዜ ኖርዝን ታገኙታላችሁ። እና ያንን አቅጣጫ የኖርዝ ዳይሬክሽን ይባላል። እና ያንን አቅጣጫ ካያችሁ በኋላ ኢስት ዌስት እና ሳውዝን ደግሞ እናንተው መመደብ ነው በቃ። ከዛ በስተቀኝ በኩል ያለው ኢስት ሲሆን በስተግራ በኩል ያለው ዌስት፣ ከዛ ወደ ታች ወደ ዳውን ዋርድ ደግሞ ሳውዝ ይሆናል። ስለዚህ አቅጣጫዎችን እንዲሁ ለመለየት ጂኦግራፊ ወይ ደግሞ ማፕ ያገለግለናል ማለት ነው። አራተኛ ደግሞ ሳፖርት ዴቨሎፕመንት ፕላኒንግ፣ ልማቶችን ለማቀድ። ለምሳሌ ስለ ልማቶችን ለመስራት ስንፈልገው፣ ለምሳሌ እንደ መንግስት አንድ ፕሮጀክትን ለመገንባት ካርታን ነው መጠቀም ያለብን። ለምሳሌ መንገድ የሚገኝበት መስመር የሚገኝበት የሚያስፈልግ ከሆነ መንገድ ከየት ተነስቶ በየት በኩል አልፎ የት ይገባል፣ እዛ አካባቢ ለመስራት ደግሞ ምን ያስፈልጋል የሚለውን ካርታ በማንበብ ነው እንግዲህ ይህንን የሚጠቀመው። they provide critical data for expert to design ይላል። እና ክሪቲካል የሆነውን ዳታ ወይ ደግሞ መረጃን የሚሰጠው በቂ መረጃ ለማግኘት ካርታን ማንበብ ነው ቀጥታ ማለት ነው። ለምሳሌ እንደ ቤኒሻንጉል ውስጥ ያለውን የተፈጥሮ ሀብት ለመጠቀም የምትፈልገው ከሆነና ወይ ደግሞ አረንጓዴ ቦታዎችን ፈልገ እዛ አካባቢ የሆነ ስራ አፕላይ ማድረግ የምትፈልግ ከሆነ ካርታን ተጠቅመ ነው በቃ ከዚህ እስከዚህ ድረስ ያለው
ቦታ ላይ ይሄን ስራ ቢሰራ ያዋጣኛል የሚለውን የካርታ ኢንፎርሜሽንን ታነባለ። ይሄ ደግሞ ዲዛይን ያደርጋል የፊውቸር ኢኮኖሚክ እና ሶሻል ዲቨሎፕመንት ፕሮጀክትስ ፎር ኤ ካንትሪ ለአንድ ሀገር ይሄንን ፕላን ያደርጓል ማለት ነው፣ ፕሮቫይድ ያደርጋል። ሌላው ክላሲፊኬሽን ኦፍ ማፕስ የማፕ ምደባ ወይ ደግሞ የማፕ ክፍፍሎች የሚመደቡበት ለምሳሌ አንድ ማፕ የዚህ ምድብ ነው ወይ ደግሞ የዚህኛው ምድብ ነው ለማለት ለምሳሌ ቤዝድ ኦን ፐርፐዝ በሚሰጡት ጥቅም አገልግሎት ላይ ተመስርተን ካርታዎችን እንመድባቸዋለን። አንደኛው ጀነራል ፐርፐዝ ወይ ደግሞ ጀነራል ፐርፐዝ ማፕ ለአጠቃላይ አገልግሎት የሚውል ካርታ ለምሳሌ ዝም ብሎ ሁሉን ያቀፈ ካርታ ማለት ነው። ጀነራል ፐርፐዝ ከተባለ ሁሉ አቀፍ የሆነ ዝም ብሎ ለሆነች ጉዳይ ወይ ፖፑሌሽን ዲስትሪቢዩሽንን ወይ ሃየር ክላሜትን ሳይሆን ወይ ደግሞ ሴትልመንትን ሳይሆን ሁሉን አቀፍ ሰው ሰራሽንም ተፈጥሮንም አንድ ላይ የያዘ ካርታ ጀነራል ፐርፐዝ ማፕ ይባላል። እና ጀነራል ከተባለ ሁሉ አቀፍ እንደማለት ነው። ጀነራል ለሁሉም የምንጠቀመው ካርታ ነው። ዘስ ማፕስ ፕሮቫይድ ብሮድ በት ሌስ ዲቴይልድ እና በጣም ሰፊ የሆኑ ነገሮችን በውስጡ ይዛል፣ ግን ጥልቀት የለውም ወይ ደግሞ እዛ ላይ የሰፈሩትን ነገሮች በዲፕሊ አያብራራም። ኢንፎርሜሽን አባውት አን ኤሪያ ስለ አንድ ቦታ ብዙም አያብራራም። አን ኤግዛምፕል ኢንክሉድ ቶፖግራፊ ኦፍ ማፕ እና ቶፖግራፊ ማፕ ማለት ሰው ሰራሽንም የተፈጥሮውንም በአንድ ላይ የሚያሳየው ማፕ ይሄ ቶፖግራፊክ ማፕ ተብሎ ይታወቃል። ስለዚህ ይህንን እዚህ ላይ ጀነራል ማፕ ማለት ሰፊ ኤሪያን የሚያሳየውና ግን ብዙ ዲቴል ያልሆነ፣ ቶፖግራፊክ ማለት ደግሞ ሰው ሰራሽንና ይሄ ሰው ሰራሽና ተፈጥሮን አንድ ላይ ያዘ ማለት ነውና ይሄ ጀነራል ማፕ ከተጠየቃችሁ ቶፖግራፊክ ማፕ ነው እዚህ ላይ የምትመልሱት ማለት ነው። ሌላ ሁለተኛው ደግሞ ስፔሲፊክ ፐርፐዝ ማፕስ በፐርፐዛቸው ነው አሁን እየለየን ያለ ጀነራል ፐርፐዝ እና ስፔሲፊክ ፐርፐዝ አሁን ሁለት እያየን። ስፔሲፊክ ፐርፐዝ ወይ ደግሞ ዜማቲክ ማፕስ የተባለው እዚህ ጋር ደግሞ ለተወሰነ ዓላማ የሚውል የተወሰነ ስንለው ለምሳሌ ስለ ህዝብ የሚመለከት ብቻ ከሆነ ለምሳሌ ስለ አንድ የኦሮሞ ካልቸር ወይ ደግሞ የአማራ ካልቸር የምናጠናበት ከሆነ ያ ስፔሲፊክ ነው። ስፔሲፊክ ማለት አንድን ነገር ለይተን የምናወጣበት ነገር ነውና ጭብጥ ተኮር ካርታዎች ወይ ደግሞ this map is over highly detailed information about a single እዚህ ጋር በጣም ያዙ ዲቴይልድ የሆነ ስለ ሲንግል ነገር የሚያጠና ስፔሲፊክ ቶፒክስ የሚያጠናበት ርዕስ አንድ ብቻ ወይ ደግሞ ስፔሲፊክ የተወሰነ ማለት ነው። ኤግዛምፕል ኢንክሉድ ሶይል ማፕስ ለምሳሌ ስለ ሶይል የሚያጠና ከሆነ ያ ማፕ ስፔሲፊክ ማፕ ነው ማለት ነው። የአፈር ካርታዎችን የሚያጠና ክላሜት ማፕስ ከሆነ ስለ ክላሜት የሚያጠና ከሆነ ቬጂቴሽን ማፕስ ከሆነ ስለ እጽዋቶች የሚያጠና ከሆነ ይሄ ስፔሲፊክ ነው እና በስማቸው ዘርዝሮ የሚያጠና ከሆነ ቤዝድ ኦን ስኬል ደግሞ አለ። አንደኛ በፐርፐዛቸው ላይ ተመስርተን ወደ ሁለት ነው ያካፈልናቸው እና አንደኛው ጀነራል አለ፣ ሁለተኛ ስፔሲፊክ አለ። ከዛ አሁን በስኬላቸው ላይ ዲፔንድ ሆነን ደግሞ ካርታን እናደርገዋለን ማለት ነው፣ እንመድበዋለን ማለት ነው። ካርታ ላርጅ ስኬል ማፕ ወይ ደግሞ ሚዲየም ስኬል ማፕ፣ ከዛ ደግሞ ስሞል ስኬል ማፕ ብለን በሶስት ነው የምንመድባቸው። በምናቸው ላይ ተመስርተን በስኬላቸው ወይ ደግሞ በመጠናቸው ላይ ዲፔንድ ሆነን ደግሞ በሶስት እንከፍላቸዋለን ማለት ነው። ማፕስ ዊዝ ስኬል ኦፍ ግሬተር ዛን ኦር ኢኳል ቱ 1:50,000 ማለት ይሄ ላርጅ ስኬል የተባለ አንድ ሬሾ 50,000 ለ50,000 አንድ ለ50,000 ማለት ነው። ወይ ደግሞ 1:50,000 ማለት በጣም
ትልቅ የሆነ ካርታ ነው። ይህንን አንድን ለ50 ስታካፍሉ ማለት ነው። አንድን ለ50 ስታካፍሉ የምታገኙት መጠን አንድን ለ250 አካፍላችሁ ከምታገኙት በላይ ሰፊ ይሆናል ማለት ነው። እና ይሄ ላርጅ ስኬል ማፕ ነው የሚባለው። they show small geographic areas in detail። ይሄ በጣም እሱ የሚያሳየው ትንሽዬ ነገር ነው፣ ግን ያ የተሳለ ካርታ የተቀመጠው ካርታ ስንተኛ ነው? 1/50ኛ ነው። 1/50ኛ ማለት መሬት ላይ 1 ሴንቲሜትር የሆነ በግራውንድ ላይ ደግሞ 50,000 ኪሎ ሜትር ማለት ነው። በወረቀት ላይ 1 ሴንቲሜትር በመሬት ላይ ግን 50 ኪሎ ሜትር ማለት ነው። ይሄ ላርጅ ስኬል ነው። ለምሳሌ ስለ አዲስ አበባን ብትወስዱት አዲስ አበባን በካርታ ላይ ስታስፍሩት ማለት ነው ይሄንን ሬሾ ነው የምትጠቀሙ። ላርጅ ሬሾ። ላርጅ ካለ ላርጅ ስኬል ካለ ያ ቦታ በጣም ትንሽዬ ናት ማለት ነው። ስኬሉ ላርጅ ሲሆን ኤሪያው ግን ትንሽ ነው። ይህን በደንብ መያዝ አለባቸው። ኢንቨርስ ናቸው። ደግሞም ሃይ አኩሬሲሊ ኢንዲቴይልድ ነው። ይሄ ደግሞ በጣም ይተነትናል ስለ ስትራክቸሩ፣ ስለ እንትኑ በቃ ብዙ እዛ ላይ ፎከስ የተደረጉ እጽዋቶችን ምናምኖችን ለመዘርዘር በጣም ዲቴል ለማሳየት ይችላል። ሚዲየም ስኬል ደግሞ አለ፣ መካከለኛ የሆነ ከአንድ ሬሾ 50ኛ ሺህ እስከ አንድ ሬሾ 250ኛው። ይሄ ደግሞ ከአንድ 50ኛ እስከ 250ኛ መሀል ያለው ይሄ ደግሞ ሚዲየም ነው የሚባለው። ይሄ እንግዲህ ትንሽ ከዚህኛው ከፍ ይላል። ከአንድ ነጥብ እንትኑ የመሬቱ ስፋት ከላርጅ ስኬሉ በጣም ሰፋ ይላል፣ ትንሽ ሰፋ ይላል። ግን እንትኑ ሚዲየም ነው፣ መካከለኛ ስኬል ያላቸው ካርታዎች ናቸው። እና ይሄ ምንድነው? ማፕስ ዊዝ ስኬል ሬንጂንግ ቢትዊን 1:50 up to 150,000 ማለት ነው። እና ይሄ ደግሞ ሚዲየም ነው። ቁጥሮቹን ያዙት እናንተ። ይሄ ማለት ይሄንን እንዴት ነው ይሄ ላርጅ መሆን የቻለው? ለምሳሌ ይሄ የአዲስ አበባ ነው። አንደኛው የአዲስ አበባ ሲቲን ሲሆን ይሄ ደግሞ ኢስት አፍሪካ ሊሆን ይችላል። ኢስት አፍሪካ ወይ ደግሞ ኢስት ኢትዮጵያ ሊሆን ይችላል። ይሄ እንትኑ ምንድነው? ይሄ ሚዲየሙ ማለት ነው። እና ስሞል ስኬል ማፕ ደግሞ አለ። ትንሽ ስኬል ያላቸው ካርታዎች ደግሞ አሉ። ትንሽ ስኬል በጣም እዚች ጋር ስሞል ስኬል ካለ ያ የሚያሳየው ኤሪያ በጣም ሰፊ ነው። በጣም ሰፊ ነው። ኤሪያው በጣም ሰፊ ነው። ለምሳሌ የአንድ ሀገር ሙሉ ካርታ ሊሆን ይችላል። ግን እዛ ላይ አንድ ሬሾ ስንት ነው? አንድ ሬሾ ከ250,000 በላይ ያለው ነው። እና ቀርታ እዚህ ጋር እንትኑን አላስቀመጠምና ሬሾን አላስቀመጠም። ይሄ ደግሞ ስሞል ስኬል ነው። ከዚህኛው ይብሳል ማለት ነው። ከዚህኛው ከ250 በላይ የሆነ ከአንድ ሬሾ 250 በላይ የሆነ ነው ይሄ ስሞል የሚባለው ደግሞ። ከዛ የሚቀጥለው ደግሞ የሚቀጥለውን እንቀጥላለን በሚቀጥለው ክላስ። እና ተማሪዎች በጣም ጂኦግራፊን አካብዳችሁ ማየት ሳይሆን በጣም ቀላል በዚህ መልክ ነው መያዝ ያለባችሁ። ለምንድን ነው ካርታ ማለት ምን ማለት ነው? ካርታ ማለት ሲምፕሊፋይድ ሪፕሬዘንቴሽን ኦፍ ማፕ ኦን ዘ ፍላት ወይ ደግሞ ኦን ዘ ፔፐር በጣም አቃልለን በሲል መልክ መጽሐፍ ላይ ስናስፍረው
ማለት ነው። በጣም እንትን ማድረግ ያ ነው ማለት ነው። በጣም ሲምፕል ነው እና ላርጅ ስኬል ማፕ ብዙ አለ እና የማፕ አይነቶች ደግሞ ማፕን ስመድበው በሁለት ነው ብለን በፐርፐዛቸው በሁለት እንመድባለን። ያ ጀነራል ፐርፐዝ እና ስፔሲፊክ ፐርፐዝ ብለን በስኬላቸው ደግሞ ስናየው በሶስት ነው የምንመድባቸው። በሶስት ስንመድባቸው ላርጅ ስኬል፣ ሚዲየም ስኬል እና ስሞል ስኬል ብለን እነዛን እና እንትን እናደርጋቸዋለን ማለት ነው። እና ተማሪዎች በደንብ ታፍ መሆን አለባቸው። በጣም ሲምፕል እና ግልጽ የሆነ ሳብጀክት ነው። በእንደዚህ ካጠናችሁ በጣም በቀላሉ የኢንተራንስን ፈተና ትሰራላችሁ። ቀጥላችሁ ደግሞ የ10 የ11 እና የ12ን ጂኦግራፊ በዚሁ መልክ ትጨርሳላችሁ ማለት ነው። እያበረታታችሁኝ ደግሞ ኮሜንት እየሰጣችሁኝ ጥያቄም ብኖር እየጠየቃችሁኝ ብትሄዱ በጣም ደስ ይለኛል። መልካም የጥናት ጊዜ ይሁንላችሁ እላችኋለሁ። በጣም የዛሬው ረዝሟል። ቀጣይ የምናየው ማርጂናል ኢንፎርሜሽን ነው። ይሄንን የካርታ ጠራዚ መረጃዎች የተባሉትን ደግሞ በቀጣይ እናያለን። መልካም ቆይታ ይሁንላችሁ። ቻው